እሺ ጋይስ ከምን ደረስን አለን ሰላም እንዴት ነህ አባ ደህና ነህ ወይ? የምታውቀኝ መስሎኝ ነበር። ቅድም ሁለት ጊዜ ገብቼ አስወጡኝ ሰዎች። እኮ ያረጋል። ኦኬ የኛ ነው ስፒከር አድርገው ነው። ኦኬ how about now? Yes, I can hear you now. ኦኬ በመጀመሪያ በጣም አመሰግናለሁ ስላስገባችሁኝ። እኔ የምታውቀኝ መስሎኝ ነበር። በጣም ያንተ ሰፖርተር ነኝ። ብዙ ሻምፒዮኖችን ከፍቻለሁ ካሁን በፊት በአንተ ደስታዎች። የምታውቀኝ ከሆነ ካናዳ ነው ማለት ነው። ፊቴ ሊዮ በደም ኦኬ አሁንስ እኔ ጋር ነው ካለው ባንተ ነው Zach the injection when I the black injection when I say something you gotta pay attention. You better pay attention. Yes. Yeah, and ብዙ ሻምፒዮኖችን ከፍቻለሁ በአንተ ደስታዎች። በጣም ደህና ነኝ እግዚአብሔር ይመስገን። እጅግ በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። 6 ሚሊዮን እንከፍታለን። ዛሬ እንከፍታለን አንድ ሻምፓኝ እንደተለመደው። Thank you guys። አዲስ ቪዲዮ ፖስት ብያለሁ፣ ሪፖስት እያደረጋችሁ እሺ። እና መማርዬ thank you በጣም የምን ዜና እስኪ እንስማ። ብዙ መልእክቶችን እልክልህ ነበር። አይ ቲንክ ያው አይ ኖ ቢዚ ስለሆንክ ብዙ ጊዜ አትመልስልኝ። እኔ እዚህ ካናዳ ነው የምኖረው። መጥቼ ባወራ ከቦርዱ ጋር አንድ ላይ ብናወራ በጣም ደስ ይለኝ ነበረ። ከሶሞን ይስማው ጋራ የምታውቀው ከሆነ ሶሞን ይስማው አይ ቲንክ መማር ታውቀዋለች። he is very known in Ethiopia። ከሱ ጋራና ከቲጂ ጋራ አውርተናል። ካሁን በፊትም ስልክ ተደውሎልህ ነበር በማናጀር በኩል በማነው ስሙ በቅዱስ በኩል ትንሽ ልናገኝ አልቻልንም። እና አሁን ያሰብኩት ሐሳብ ምንድነው እኔና ቲሞቼ ማናጀሮቼ ባወራነው መሰረት ነገሮቹ በትክክል ከሄዱ እናንተም ከተስማማችሁበት ከ500,000 እስከ $1 ሚሊዮን ድረስ ለማገዝ ሐሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናረግ ካንተ ማናጀሮች ጋር ወሬቨር ከቦርዱ ጋር ብናወራ በጣም ደስ ይለኛል። መምጣት እችላለሁ፣ ዛሬም ነገም መምጣት እችላለሁኝ። ሚኒሶታ ነው ያለው መሰለኝ አሁን አይደል? ስልክ ምን ታደርጋለህ መሰለህ ዛክ አለሽ። በቃ ችግር የለም፣ በውስጥ እናወራለን በደንብ በውስጥ እናወራለን። በመማር ነው ነገሩ ግን 500,000 1 ሚሊዮን ቀጣሉ እዚህ ያሉት እኮ በጣም ደስ የሚል ነገር ነው። ዛክ እንግዲህ ከካናዳ እስከ 500 እስከ 1 ሚሊዮን ብር እንግዲህ ዶላር ማለት ነው እንረዳለን። ትልቅ ኒውስ ነው። ቆይ አንዴ ዛክ ሶሪ ብቻችሁ እስከዛ ሼር ኮፒ ሊንክ አድርጉ ጋይስ። እስኪ ዛክ መምጣት ትችላለህ ወደ ሚኒሶታ? እችላለሁ። እኛ ኦፍ ኮርስ በቃ ይኸው ቦርዱም ማኔጅመንቱም ሁሉም እዚህ ነው ያለው። እሺ ኦኬ ሶ እንዴት ነው መጥቼ ማገኛችሁ? አድራሻ የለኝም። ሀዋም ገነ ኮንታክት ችግር የለውም። በመማር አሁን እናወራለን በደንብ ችግር መማር በቃ ችግር የለውም። በውስጥ እናወራለን። ወደ ሚኒሶታ መምጣት ትችላለህ። ትልቅ ነገር ነው ደግሞ አዶናይ ምን አለ መሰለህ ያ ደስ ይለኛል። እንደዛ አድርገን በጠረጴዛ ላይ ቁጭ ብለን ብናወራ በጣም ደስ ይለኛል። ከቻላ ካልሆነ ነገ ጠዋት መግባት እችላለሁ። አሜዚንግ 500,000 እስከ 1 ሚሊዮን እንግዲህ አድማጮቻችን ከካናዳ ዘግመጣል ሲያንደ ሙሉ ክሩ ሚኒሶታ ድረስ ተነስቼ እመጣለሁ ብሏል። ካናዳ ማለት ነው እንግዲህ ዋናው ነገር ሀርት እንግዲህ ማክሰኞ ፕሮግራም ስላለ ነገ ተደረስ ማክሰኞ እንግዲህ ዋናው
ሽልማት ይኖረናል ማለት ነው። እንግዲህ የአዶናይ ክሩዚ ማናጀሮችም እዚህ ያሉ ሙሉ ፕሮዳክሽን ስላለ ነገ እንግዲህ እንቀበላለን ማለት ነው። በውስጥ መስመር ኮንታክት ታደርጋለህ። እንግዲህ አቶ ሳሚ ወዚህ ስላለ ከሱ ጋር ኮንታክት ታደርጋለህ ማለት ነው። አድማጮቻችን እንደዚህ አይነት ቅንና መልካም ሰው እንፈልጋለን።